ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች፣ ይህ በዚህ በዩቲዩብ ቻናል የሚተላለፈው ፕሮጀክት ማኔጅመንት መሰረት አድርጎ ገለጻ እያደረጉ ወደ እናንተ የማስተላልፈው ትምህርታዊ ገለጻ ነው። ከዚህ በፊት ከ30 በላይ የሚሆኑ ቪዲዮዎችን በክፍል ገለጻ እያደረኩኝ በዚህ ዩቲዩብ ቻናል እንዲተላለፍ አድርጌያለሁ። ብዙዎቻችሁ አይታችኋል ብዬ ገምታለሁ። ያላያችኋቸውም ካላችሁ ደስታዬ ጌታሁን ፕሮጀክት በሚል ዩቲዩብ ውስጥ እየገባችሁ ማየት ትችላላችሁ። ብዙ ጠቃሚ ነገሮች ታገኙባችኋላችሁ። ፕሮጀክት ማኔጅመንት በአሁኑ ጊዜ በዚህ ዘመን ደግሞ በጣም ወሳኝ እና ትኩረት የሚሻ ጉዳይ ነው። በግልም ደረጃ በተቋሙ ደረጃ እንደ ሀገርም እና ይሄ በቀጥታ በተለይ በዚህ ጉዳይ ላይ የምንሰራ ወደፊት ለመስራት ለምንፈልግ ሰዎች አዳዲስ ነገሮችን አዳዲስ እውቀቶችን በዚህ በፕሮጀክት ማኔጅመንት ዙሪያ ላይ ማወቅ መከታተል በጣም ያስፈልጋል እና ይሄ ለእንደዚህ አይነት እውቀቶች እንደ አይነት መረጃዎችን ለማግኘት ጠቃሚ ስለሆነ ያንን ታሳቢ አድርጋችሁ ብትከታተሉ የበለጠ ብዙ ነገር ታገኙበታላችሁ የሚል መልዕክት ማስተላለፍ ፈልጋለሁ። በተጨማሪም ደግሞ መረጃው ሌሎች እንዲደርስ ሌሎች ተጠቃሚ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረግና አትርሱ። በዛሬው ዕለት ገለጻ የማደርግበት ከዚህ ከኢኮኖሚክ አናሊሲስ እና ከፋይናንሻል አናሊሲስ አኳያ ሁለት ትልቅ ትኩረት የሚያስፈልጋቸው ጉዳዮች አሉ። በተለይ ከዋጋ አኳያ አንደኛው የዚህ ማርኬት ፕራይስ የምንለው ነው፣ የገበያ ዋጋ። ሌላኛው ደግሞ ሻዶ ፕራይስ የምንለው ወይ የኢኮኖሚ ዋጋ ነው። እነዚህ በደንብ ተለያይተው በፕሮጀክታችን ዶክሜንት ውስጥ መታየት አለባቸው። በተለይ ትልቅ ፕሮጀክቶችን ዲዛይን ስናደርግ ዲቨሎፕ ስናደርግ ማለት ነው። እና ማርኬት ፕራይስ ወይም የገበያ ዋጋ ምንድን ነው፣ ሻዶ ፕራይስ ወይም የኢኮኖሚ ዋጋ ምንድን ነው የሚሉትን በዛሬው ገለጻ ላይ ትኩረት አድርጌ አስተላልፋለሁ ማለት ነው። እንግዲህ እነዚህ ወሳኝ ናቸው። በተለይ በፕሮጀክት አፕራይዛል ላይ ወይም ፕሮጀክት በማጽደቅ ሂደት ላይ እነዚህ ወሳኝ ጉዳዮች በደንብ ተለይተው መተንተን አለባቸው፣ በግልጽ መቀመጥ አለባቸው። ፕሮጀክቱን ለሚገመግሙ አካላት፣ ለሚከታተሉ አካላት እና ለሚያጸድቁም አካላት። እንግዲህ እነዚህ ሁለቱ ማርኬት ፕራይስ እና ሻዶ ፕራይስ ምንድን ናቸው የሚለውን ለማየት ያክል የተለያየ ሁለቱን የሚለያዩ ጉዳዮች አሉ። አንደኛው ማርኬት ፕራይስ ትርጉሙ በገበያ ውስጥ በገዢና በሻጭ መካከል በአቅርቦትና በፍላጎት መካከል የሚወሰን ዋጋ ነው። በገበያ ውስጥ በገዢና በሻጭ ወይም በፍላጎትና በአቅርቦት መካከል የሚወሰን ዋጋ ይገልጻል ማለት ነው፣ የሚያሳያል ማለት ነው። ይሄ ማርኬት ፕራይስ ወይም የገበያ ዋጋ የምንለው። ሻዶ ፕራይስ የምንለው ደግሞ ወይም የኢኮኖሚ ዋጋ የምንለው የአንድ ዕቃ ወይም የአንድ ሀብት እውነተኛ የኢኮኖሚ ዋጋው ምን ሊሆን ይችላል፣ ምን ያህል ነው የሚለውን የሚያሳይ ነው ማለት ነው። ስለዚህ ይሄ አጠቃላይ ከእውነተኛው ከገበያ አኳያ የአንድ ዕቃ ምን ያህል ኢኮኖሚያዊ ዋጋ ሊኖረው ይችላል የሚለውን የሚያሳይ ነው የዚህ የሻዶ ፕራይስ የምንለው። ያኛው ግን በሻጭና በገዢ ወይም በአቅርቦትና ፍላጎት መካከል ያለውን ዋጋ የሚያሳይ ነው ማለት ነው። አንደኛው ትርጉማቸው የሚለያቸው ይሄ ነው። ሌላው መሰረት የሚያደርጉት ማርኬት ፕራይስ የአቅርቦት ፍላጎትና ግንኙነት መሰረት ያደረገ ነው። ይህም በአቅርቦትና በፍላጎት መካከል ያለውን ግንኙነት ታሳቢ ያደርጋል ማለት ነው ማርኬት ፕራይስ። ሻዶ ፕራይስ ግን እውነተኛ የኢኮኖሚ ዋጋ ወይም ኦፖርቹኒቲ ኮስትን ግምት ውስጥ ያስገባል። እውነተኛው የኢኮኖሚ ዋጋ የአንድ ፕሮጀክት ወይም የአንድ ሀብት የትኛው ነው የሚለውን ግምት ውስጥ ያስገባል፣ የኦፖርቹኒቲ ኮስት የሚለውን ማለት ነው። ያኛው ግን የአቅርቦትና የፍላጎትን ግንኙነት ብቻ ነው ታሳቢ የሚያደርገው። ሌላው ግብርና ድጎማን በተመለከተ ከሁለቱ አኳያ ማርኬት ፕራይስ ግብርና ድጎማን ያካትታል። እነዚህ ይካተታሉ፣ ተሰልተው አይወጡም እና ዋጋም ሲጨመር ሲቀነስም እነዚህን ታሳቢ ያደረገ ነው የሚሆነው ማርኬት ፕራይስ ላይ። ሻዶ ፕራይስ ግን ግብርና ድጎማን አያካትትም። ምክንያቱም እነዚህ ግብር ድጎማ የሚባሉ አካላት በኢኮኖሚ ላይ አዲስ ሀብት አያመጡም ወይም አዲስ የሚጨምሩት ነገር የለም። ካለው ኢኮኖሚ ከአንዱ ተቀንሶ ወደ አንዱ ትራንስፈር የሚደረጉ ናቸው እና ተጨማሪ ሀብት አያስገኙም እነዚህ ጉዳዮች። ስለዚህ የኢኮኖሚ ዋጋ እነዚህን ግምት ውስጥ አያስገባም። የማርኬት ዋጋ ግን እነዚህን ግምት ውስጥ ያስገባል ማለት ነው። ሌላው የሚያሳዩት ሁለቱ የሚያሳዩት ስናይ ማርኬት ፕራይስ ሰዎች በገበያ ላይ የሚከፍሉትን ዋጋ በግልጽ ሰዎች በገበያ ላይ የሚከፍሉትን ዋጋ ያሳያል ማርኬት ፕራይስ።
ሻዶ ፕራይስ ግን ወይም የኢኮኖሚ ዋጋ የምንለው ለማህበረሰቡ ያለውን እውነተኛ ዋጋ ያሳያል። ለማህበረሰቡ ያለውን እውነተኛ ዋጋ ያሳያል ማለት ነው። ሌላው አጠቃቀማቸውን ስናይ ብዙ ጊዜ ማርኬት ፕራይስ ፋይናንሻል አናሊሲስ ለመስራት ነው። በተለይ ከትርፋማነት አኳያ ለትርፍ ለቢዝነስ የሚቋቋሙ ፕሮጀክቶችን ስንሰራ እሱን አናሊሲስ ለመስራት ማርኬት ፕራይስ ላይ እንጠቀማለን ማለት ነው። ይሄ የፋይናንሻል አናሊሲስ ላይ በብዛት የሚተገበር ነው። ሻዶ ፕራይስ ግን በኢኮኖሚ ትንተና ወቅት የምንጠቀምበት ነው። በተለይ ፋይናንሻል አናሊሲስ ሻዶ ፕራይስን ግምት ውስጥ አያስገባም። ኢኮኖሚክ አናሊሲስ ስንሰራ ግን ይሄ ሻዶ ፕራይስ በደንብ ግምት ውስጥ ይገባል ማለት ነው። እና ዋና ዋና ልዩነታቸው ይሄ ነው። ምሳሌዎች ነው ለማየት እንችላለን። ለምሳሌ ማርኬት ፕራይስ የአንድ ሰራተኛ ደሞዝ ብንወስድ ከማርኬት ፕራይስ አኳያ የአንድ ሰራተኛ በቀን 800 ይከፈለዋል ብንል፣ በአካባቢው ደግሞ በርካታ ስራ አጦች ቢኖሩ የዚህ ሰራተኛ ዋጋ ወደ 600 ብር ሊወርድ ይችላል፣ ሊቀንስ ይችላል። ብዙ ተወዳዳሪ ስላለው ማለት ነው። ስለዚህ ይሄ ግልጽ ነው። ተወዳዳሪ በሌለበት አካባቢ ላይ 800 ብር የሚከፈለው ሊሆን ይችላል። ብዙ ስራ አጥ ካለ ግን ኮምፒቲሽኑ ስለሚቀንስ የተሻለ 600 ብር ሊቀንስ ይችላል እና በ600 ብር ሊቀጠር ይችላል ያ የቀን ሰራተኛ። እና ይሄ ነው እንግዲህ ሻዶ ፕራይስ የሚባለው። እንግዲህ ከበስተጀርባው የስራ አጦቹ አፌክት አደረገው ማለት ነው የገበያ ዋጋው። ስለዚህ ይሄ ትክክለኛው የኢኮኖሚ ዋጋ ይህን ታሳቢ ያደርጋል እና አጠቃላይ በኢኮኖሚ ያለው እውነተኛውን ዋጋ ያሳየናል ማለት ነው ሻዶ ፕራይስ። ለምሳሌ ማዳበሪያን ብንወስድ የአንድ ኩንታል ማዳበሪያ ዋጋ 3000 ብር ቢሆን ከዚህ ውስጥ 500 ብር መንግስት ቢደጉም ትክክለኛው የኢኮኖሚ ዋጋ 2500 ብር ነው ማለት ነው። ምክንያቱም 500 ብሩ ድጎማ ስለሆነ እና ይቀንሳል ማለት ነው። ለዛ ነው አያካትትም። ሻዶ ፕራይስ ድጎማና እነዚህ ታክስ ድጎማ የሚባሉ ነገሮችን አያካትትም የምንለው ለዛ ነው። ስለዚህ በአጭሩ ልዩነታቸው ማርኬት ፕራይስ የገበያ ዋጋ በገበያ ላይ የሚታየን ዋጋ ብቻ ነው የሚያሳየው። ሻዶ ፕራይስ ግን ወይም የኢኮኖሚ ዋጋ ከግብርና ከድጎማ ውጭ ሌሎችን አስልቶ የሚያስቀምጥ ነው ማለት ነው። እና እነዚህ በደንብ በፕሮጀክት ዶክሜንታችን ፕሮጀክት ፕሮፖዛላችን ላይ በደንብ በግልጽ መቀመጥ አለባቸው ማለት ነው። እነዚህ ማወቅ ጥሩ ነው። ከጽንሰ ሀሳባቸው ጀምሮ ብዙ ጊዜ ማርኬት ፕራይስ የተለመደ ነው። ኢኮኖሚክስ ላይ በተለይ ሻዶ ፕራይስ የተለመደ አለው እና ሻዶ ፕራይስ በጣም ወሳኝ ነው። ብዙ ነገሮችን ግምት ውስጥ ያስገባል። በቃ ኢኮኖሚ በተለይ ለሀገር ለኢኮኖሚ አጠቃላይ ያለውን ፋይዳ በደንብ አናሊሲስ የምንሰራው ይህን ሻዶ ፕራይስ ግምት ስናስገባ ነው የሚለው በደንብ ግንዛቤ እንዲያዝበት ነው። እንግዲህ በድጋሚ ሰብስክራይብ፣ ላይክ ማድረግን ጊዜ ወስዶ ማየትን አትርሱ። በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።